ይህን እንጀራ ተመልከቱ እስቲ። የሁላችሁ ወጥ ወደ እንጀራነት ሊለወጥ ነው አይደለም። እዚህ የምጣድ ላይ ሽሮ በምጣድ የሚሰራ ሽሮ ነው። ይሄ ሽሮ ይኸውላችሁ እንደዚህ በምጣድ ላይ ተከሽና ያው እንደዛ ፍስስ ያለ ፈሰስ የሆነ ሽሮ አሁን ግን እንደዚህ ጥንክር ብሎ ከዛ ወደ ተጋቢኖነት ተለውጦ እንደዚህ ሽንኩርት ተደርጎበት ሲበላ እንግዲህ እኔ ጥፍጥናውን አላቅም። እንግዲህ እኔ እንዴት እንደሚጣፍጥ እኔ የማውቀው ተጋቢ ነው። በተለይ የአፋር ተጋቢ ነው። እነኚህ የሰሜን ሰዎች ትግራዋይ የሚሰሩትን ተጋቢ ነው። እሱን ነው የማውቀው። ይሄው እንደዛ ሆኖ እንደዚህ ወጣ።